ሙድ ያገሬ ልጆች እዚህ ጋር ቃል አሳያችሁ የቤት እቃዎች ናቸው። በጣም የሚያማምሩ በጣም ቆንጆ ቆንጆ እቃ ናቸው። አሁን ይሄ የተለያዩ ነገሮች ማስቀመጫ ይሆናል። ይሄ ጎርጓዳ ሳህን ተከፈታላ ተከፈተም አይከፈተም። አንድ ጂ ስለያስኩኝ ካሜራ አልቻልኩም መክፈት። ይከፈታል ብቻ አይ ዶንት ኖ። ይሄ ደግሞ ሰርቪሶቹ በጣም የሚያምሩት ጎጆ የምትወጡ ሰዎች ጥሩኝ። ይሄ በጣም አያምርም? ከእንትኑ ጋር ከሲኒው ጋር ሲኒዎች እዚህ ይሄንን የሚመስሉ ሲኒዎች ተቀምጠው እዚህ ጋርም አለ። ይሄ ፔርሙዝ በጣም ነው የሚያምረው። ይሄ ራሱ ያምራል፣ በጣም ታምራለች። እቺ ራሱ ጁስ ማስቀመጫ። ይሄ ሰርቪሱ ያምራል። ዋው! እዚህ ጋር ደግሞ ይኸውልኝ፣ ተመልከቱልኝ። ሲኒ ታምራለች ከነ የሻይና የቡና እዚህ ጋር ራሱ አለ። ይሄ የቡናና የሻይ ነው። የስኳር ማስቀመጫ አለ እዚህ ጋር ያምራል በጣም። እዚህ ጋር አለ። ይሄ ደግሞ የሾርባ እቃ ነው። ሾርባ ነው በዚህ የሚቀርበው። እናትየው ይሄ ነው። ክዳን አለው። እንደዚህ ይከደናል። ከዛ ሲከፈት እዚህ ላይ ይንጠለጠላል ማለት ነው። ከዛ ማንኪያዎች ራሱ አሉት መበያ። እዚህ ጋርም ሌላ አለ የሾርባ ማቅረቢያ ማለት ነው። ውስጡ ሰፊ ነው። ውስጡ በጣም ይይዛል፣ ብዙ ይይዛል። ማጭለፊያ ይሄ አለ። እንደገና ማንኪያዎች አሉ። ኦ ማይ ጉድነስ! እዚህ ጋር ራሱ በጣም ያምራል። ይሄ ራሱ የሲኒ ሁለት የፔርሙዝ አለ። የሻይና የቡና አይ ቲንክ ሶ። ሲኒዎቹም እንደዛ ናቸው። ያምራሉ በጣም። እዚህ ጋር ደግሞ ዝርግ ሳህናቶች አሉ። አሁን እዚህ አንድ ዝርግ ሳህን 24 ብር ነው ይላልና አይ ቲንክ 1 ፒስ 3 ፒስ መሆን አለበት 24 ብር እንጂ በጣም ውድ ነው። አሁን ለአንድ ሳህን 24 ብር ይሄ ፌር አይደለም። እዚህ ጋር ደግሞ ሰርቪሶች አሉ። ይሄው እንዳለ ሳህናቶቹ በጣም ያማምራሉ። በነገራችሁ ላይ ቤታችንን ያደምቃሉ። ይሄ እንደ ሰርቪስ ነገር ነው። ይሄ ደግሞ ሳህናት አለ። ከትንሽ እስከ ትልቅ አለው። ጎርጓዳም አለው። የዚህ የሎ ደግሞ የዚህ የቢጫው ደግሞ እዚህ ጋር አለ። እናት እስከ ልጅ ልጆቹ አሉ። እንዳለ የልጅ ልጆች አሏቸው በነገራችሁ ላይ። እዚህ ጋር የልጅ ልጆች፣ ከዛ ልጅ አባት፣ ቅድማያት፣ ቅምቅማያት ይደርሳል። እንዳለ ሙሉ ማለት ነው። ደርዘን የሚባለው አይደል? ስለዚህ በጣም ነው የሚያማምሩት። በጣም የሚያማምር ሳህኖች ናቸው። ቢገዛ ለቤታችን ውበት ነው። ይሄ ደግሞ ለልጆቻችን ልጆች የሚበሉበት እንደዚህ ሲሆን ደስ ይላቸዋል ልጆች ነው። ይሄ ጭልፋዎች ነው። ቆንጆ ነው በጣም። እዚህ ጋር ደግሞ ሙቅ ነገር የምንይዝበት ሻይ፣ ወተት፣ ቡና ነገር የምንይዝበት ትኩስ ነገር የምንይዝበት ነው። ይሄ እንደዚህ አይነቱ ፔርሙዝ ማለት ነው። ይሄ ፕላስቲክ ውሃ ነው የምንይዝበት። እዚህ ጋር ደግሞ ጆግ እዚህ ጋር ጆግ አለን። ጠላ፣ ውሃ፣ ጁስ ምናቀርብበት ጆግ ይኖረናል። እዚህ ጋር ደግሞ ኦ ማይ ጉድነስ! ይሄ ታስታውሱታላችሁ? ኢትዮጵያ በፊት ነበረ። ይሄ ተዳራሪ ሳይሆን ከላይ እናትየው ምንድነው ልጅየው ክዳን ነው እናታቸው ማለት ነው። እዚህ ጋርም ጎርጓዳ ሳህን አለ። እዚህ ጋር ደግሞ ለቅመም፣ እዚህ ጋር ዘይት መቀነሻ። ይሄ ደግሞ ይሄ ነገርም ኢትዮጵያ ነበር አስታውሳለሁ። ይሄ ነገር አሪፍ ነው። 10 ብር ነው ደግሞ።
ሌላ ደግሞ እዚህ ጋር ድስቶች አሉ። ብረት ድስት ነገር ናቸው። ከላይ እዚህ ድስት ይኖራል። አሁን ይሄኛው ድስት 229 አንድ ነው። አንድ ፍሬ ነው። እቺ ደግሞ መጥበሻ ነች። ጠንካራ ነው በጣም። ክዳኑ ራሱ ይከብዳል። 186 ብር። ይሄ 167 ብር ይላል ማለት ነው። በጣም ከባድ ነው። እቃው ኳሊቲ ነው። ኳሊቲ ነው እቃው እንዳለም ነው የራሱ ያበደ ነው። እቃዎቹ ምርጥ ናቸው። ኳሊቲ የሆኑ እቃ ናቸው ሁሉም። እዚህ ጋርም አለ። ይሄ ይታያቸዋል። አነስ ያለች ነች። እዚህ ጋር ደግሞ ኒኬሎች ይኖራሉ። ኒኬሎች ኢትዮጵያ እንጠጣበት ነበረ። ኒኬል ለቅሶ ቤት ሆኗል። አሁን ሳይቀየር አይቀርም እሱ ራሱ በስላሴ ስም። ኒኬል። ይሄ ደግሞ የቡና ማፍያ። እዚህ ጋር መጥበሻ ነገሮች ይኖራሉ። መጥበሻዎች አሉ። እንደዚህ ሳምቡሳ ምናምን ዘይት በዛ አድርገን ለመጥበስ ይመስል። እዚህ ጋር ደግሞ የልጆች ምሳቃ አለ። የልጆች ምሳቃ አለ እዛ ጋር እንዳለ። ይሄ ደግሞ እንደ ማፍያ ነገር መሰለኝ። እዚህ ጋር ደግሞ የብረት ሳህኖች አሉ። ይሄ ነገር ውስጡ ምግብ ተደርጎ የሚከደን ነው። እዚህ ጋርም እንትሮች አሉ። ወደዚህ ስንሻገር ደግሞ ይሄ መዳመጫ አለ። እዚህ ጋር ትልልቅ ድስቶች ናቸው ያሉት። ትልልቅ ድስት አለ እዚህ። እዚህ ጋር ዲስካውንት የወረደ ነው። ይሄ 15 ብር ይላል። ምን እንደሆነ ራሱን አላውቅም። ክዳን አለው። እስከ ክዳኑ ነው። ይሄም ዲስካውንት ወርዶ ነው። ዲስካውንት 35 ብር። እዚህ ጋር 35 እዚህም 35 ይላል። ምንድነው 35? ይሄ ማለት ነው። እንደዚህ መሰለኝ። መጥበሻ፣ ሁለት መጥበሻ። እንደገና ድስቱና ይሄ ማለት ነው። እዚህ ጋር መጥበሻዎች አሉ። በጣም አሪፍ መጥበሻዎች ናቸው። ኳሊቲ የሆነ እቃ ነው ያለው። ኳሊቲ ኮንታቲ ምናምን ይባል አማርኛ አለ። እዛ ጋር ደግሞ ሙሉ አለ። እዛ ጋርም ተፈርሸው ቆንጆ እቃዎች አሉ። እዚህ ጋር ደግሞ ጭልፋ ቤት ጭልፋ እዚህ ጋር አለ። የላስቲኩ የእንጨቱ አለ። እንደየፈለግነው እንደየምርጫችን ሁሉም አለ። እዚህ ጋር ማንኪያዎች አሉ። የሾርባ ማንኪያ፣ የወጥ ማውጫ፣ ሹካ፣ ትንሽ ማንኪያዎች አሉ። እዚህ ጋር እንዳሉ ማንኪያ ሹካ ያዘ አለ። የመፈቅፈቂያ አለ። እዚህ ጋር ቢላዎች አሉ። እዛ ጋር የሚከደነው ድስት አለ። ኔክስት እዚህ ጋር ደግሞ ምን ላሳያችሁ መሰላችሁ? ደዳ ይሄ ደግሞ የላስቲክ ነው። የላስቲክ ግላሶች ናቸው። እዚህ ጋር ዲስካውንት ወርዶ ነው እዚህ የሚያደርጉት። በቃ ላይ የሚያደርጉት ዲስካውንት የወረደ ነው። ስንት ነው? 13 ብር። 20 ብር ነበረ 13 ብር ሆነ። እዚህ ጋር 12 ብር ነበረ 3 ብር ከ75 ሆነ። እንደዛ እዚህ ለብቻ የሚያደርጉት ዲስካውንት የሚያወርዱትን ነው። እዚህ ጋር ደግሞ ቢላዎች አሉ። ቢላዎች እዚህ ጋር መክተፊያ አለ። እዚህ ጋር ደግሞ ምንድነው?
መቀስ። ይሄ ደግሞ ያው የኪችን ነገሮች ናቸው እንዳሉ እነዚህ። አዲስ የምታገቡ ልጆች ሸምቱ። የቤት እቃ ቆንጆ ቆንጆ ቤት እቃ አለ። እዚህ ጋር ደግሞ የሴት ነገሮች አሉ።